let's watch Hacaaluu. Igni qeerroonni jige Itoophiyaa jigde kaase kaa. Yeah. Igni qeerroonni jige Itiyoo Eertiraa walitti taraarse kaa. Nan sobee ijoollee Oromoo. Nan sobee ijoollee biyya koo. Igni qeerroonni jige. Igni qeerroonni jige biyya jigde kaase kaa. Galma dhugaa ijaaruuf galma sobaa raase kaa. Galma dhugaa sida feedhaaniin ijaaran. Oh, exactly, of course. He read it to me. Galma dhugaa jaalalaaniin ijaaran na boru. Indu abbaan boru. Utuma murtuu inoora abbaan horu. Otoo addaggee murtuu inoora abbaan horu. Inoora abbaan horu. Abaye bacholoni nebu abuko Este mane mandi zaman malata abaye ko baranam beku abaye ofna sachisa abaye warri ingilizi abaye tiyara tama oliga abaye warri ingilizi abaye ropina tamara abuko sifude badofo abaye zaranna abara egasi nangala Hacaaluu agar hear this one. Dio. Abaye bacholoni negu abuko himma marrachisa abaye ko baranam beku abaye ofasa sichisa abaye akanatti sete abuko police. Hello. Matarayyeesii. Si ko ani jara ko maami anu sodaadhen si ilaalaa ture taa'eetani maal jedha bakka onnee koorraa naa dubbatte bo onnee koorraa lakka bo dhugaa arra Oromoo hunda irraa dubbatte beektaa garaa Oromoo hunda waanuma jiru dubbatte. ቪዲዮ ከነጋ አሁን የውስጥ የፖለቲካ ሽኩቻውንም አሁን በሚሄድበት ሁኔታ ከሄደ ከፍተኛው ጠላቱ የሚሆነው የዓለም አቀፉ ሚዲያና የሰብአዊ መብት ድርጅቶች ናቸው። ለዚህ ነው ኢህአዴግን ይሄ ለውህደት የሚያደርገው ሩጫ ረጋ ብሎ ማየት አለበት ብለው ለዚህ ነው አሁን የሚያደርጉት። በነገራችን ላይ ጦርነቶች በቀልድ ነው የሚጀምሩት። አሁን ከህወሓት ጋር ያደረጉት ሰጣቀባ እንዋሃደለን ካሉ ህወሓቶች ይወጣሉ። ህወሓቶች ከወጡ ኦሬዲ ትግራይ ከማዕከላዊ መንግስት ጋር ከፌደራል መንግስት ጋር ያለው ግንኙነት በጣም ተራርቋል። አንድ የሚያሳዝናቸው ነገር ኢህአዴግ ነው። ገዢው ፓርቲ ጋር ያላቸው ትብብር ነው። ያ ከተቆረጠ ስጋት ውስጥ ይገባሉ። ኦሬዲ የፌደራል ስርዓትን ህግን ትግራይ ማስፈጸም በጣም አስቸጋሪ እየሆነ የመጣው ከዛ አሁን ደግሞ ከተቆራረጡ በኋላ ትንንሽ እንካሰላንቲያዎች ወደ ግጭት ሊያስገቡ ይችላሉ። ያ ግጭት ሲመጣ በላለቀ ነው። ምክንያቱ ምንድነው? እንግዳ በመቀበላችን ደስ ይለኛል። ትላንትናና ከትላንትና በስቲያ ግን ሐረር ላይ ምናልባት እንደ ሚዲያ እናንተም ተከታተላችሁ የሰማችሁት ነገር ሊኖር ይችላል ብዬ አምናለሁ። ጭናቅሰን ላይ ሚኤሶ ላይ ከእንደገና በሞያሌ በኩል የታጠቁ ኃይሎች ሰላማዊ ሰውን የኦሮሞን ልጆች እየገደሉ ነው። በመግደልም ብቻ አላበቁም፣ ገሎም እያቃጠሉ ነው። ስለዚህ በጣም እንደ አንድ ኦሮሞ እንደዚች ሀገር ዜጋም በጣም ውስጤን ነክቶታል ማለት ነው። ስለዚህ ስሜት የተደበላለቀ ነው። ይሄ ነገር በአስቸኳይ የማይቆም ከሆነ አሁን ጠቅላይ ሚኒስቴሩ የሚለፉት ነገር ከንቱ ነው የሚሆነው ማለት ነው። ገዳዮች ለፍርድ የማይቀርቡ ከሆነ ገዳዮች ትክክለኛውን ፍርድ የማያገኙ ከሆነ ፍቅር ብቻው ምንም አያደርግም። ለኔ ፍቅር የሚያስፈልገው በፍቅር ለሚሸነፍ ሰው ነው። እባክህ እየተባለ ንጹሃን ዜጋን የሚገድል ኃይል ካለ እንግዲህ ፈጣሪም የሱ ገደብ እንኳን አለው እኮ ፈጣሪም ታግሶ መጨረሻ ላይ ኃጢአተኛውን ይቀጣል አይደል? እና የተደበላለቀ ስሜትን የተሰማው ህዝብማ ምስኪን እኮ ነው። ምንም ፍራሽ በለው መሪዎቹ ነው መተኛት ያቃታቸው እንጂ ሲጠግቡ ማለት
ይሄን ህዝብ ምን ትለዋለህ አንተ? የዚህ ሀገር ዜጋ ኢትዮጵያዊ ነህ አይደል? ምናልባት ስለዚህ ህዝቡ ይሄን አይነት ጸባይ ያለው ህዝቡ እንደዚህ አይነት ነገር ነው ክፉ ነው ደግ ነው ላንተ አልነግርህም። እውቀትን ማሳነስ ይሆንብኛል። ምክንያቱም የዚህ ሶሳይቲ ማህበረሰብ ከዚህ ሶሳይቲ ስለወጣ ማለት ነው። የሚገርመው ነገር ይሄ ህዝብ ተቃዋሚ ነበር። በዚህ ሀገር ላይ የስልጣን ሽግግር ተደርጎ አይደለም ማለቴ መንግስትን የሚቃወም ሌላ ፓርቲ በስልጣን ላይ ወጥቶ አይደለም። ኢህአዲግ ራሱ ነው አይደል እንዴ? ግን ይሄ ህዝብ ችግሩ የሚሰማው ያጣ እንጂ ችግሩ ከተቃዋሚ ፓርቲ ወይ አገሪቷን ሲመራ ከነበረው ፓርቲ አይደለም። ይሄ ህዝብ መገደል አይፈልግም። ይሄ ህዝብ በግፍ መሰቃየት አይፈልግም። ይሄ ህዝብ ያለ አግባብ መዘረፍ አይፈልግም። ዶክተር አብይ አህመድ እና የትግል ጓዶቹ ጎንበስ ስላሉለት ብቻ ነው እንጂ ዛሬም መገደል አለ። ገብቷል? ይሄ ምስኪን ህዝብ የሚገድል አካል አንደኛ ከዚህ ማህበረሰብም የወጣ ነው ብለህ መገመት ያስቸግራል። እና ስለዚህ ምን እነግርሃለሁ? አንተም ታውቀው ህዝብ አይደለህ እንዴ አንተ? አስመራ ከአዲስ አበባ 1000-2000 ኪሎ ሜትር ነው። ከዚህ አሜሪካ፣ አውስትራሊያ ምናምን ሄደናል። ከተጠራን እንሄዳለን። ምን ችግር አለ?